ዓለም አትችልም ስትልህ አካልህ ደክሞኛል ሲልህና ተስፋ ሲጨልም ምን ታደርጋለህ? ዛሬ የምናየው ታሪክ ስለ አንድ ተራ እግር ኳስ ተጫዋች አይደለም። ዛሬ የምንመለከተው በቦምብ ድምጽ ውስጥ ኳስን ስለለመደ በአያቱ ሞት ስቃይ ውስጥ አልፎ ዓለምን ስላስደመመው ታላቁ ሉካ ሞድሪች ነው። ሉካ ሞድሪች በ1991 የክሮሺያ ጦርነት ሲነሳ ገና የ6 ዓመት ልጅ ነበረ። የሚወደው አያቱ እሱም ስሙ ሉካ ይባላል። ከብቶቹን እያገደ ሳለ በታጣቂዎች ተገደለ። ይህ ክስተት በሉካ አእምሮ ውስጥ የማይረሳ ጠባሳን ጥሎ አለፈ። ቤታቸው ተቃጥሎባቸው ወደ ዛዳር ከተማ ተሰደዱ። ለ10 ዓመታት ያህል በመጠለያ ሆቴል ውስጥ ሆነው አሳለፉ። በወቅቱ ኤሌክትሪክና ንጹህ ውሃ ማግኘት እንደ ብርቅ ይቆጠርም ነበር። ሉካ ቦምብ ሲፈነዳ ወደ መጠለያ እንሮጣለን፣ ቦምቡ ሲቆም ደግሞ ወጥቼ ኳስ እጫወታለሁ ሲል ይቀጥላል። የሆቴሉ ሰራተኞች ሉካ ቀኑን ሙሉ በመኪና ማቆሚያው ውስጥ ኳስ ሲመታ መስኮት ይሰብራል ብለው ይቆጣጠሩትም ነበር። የሃጅዱክ ስፕሊት ውድቅ ተደርጎ ሉካ የልጅነት ህልሙ በነበረው ሃጅዱቲክ ስፕሊት በተባለው ክለብ ሙከራን አደረገ። ነገር ግን አሰልጣኞቹ በጣም አጭርና ቀጭን ነው፣ ለከፍተኛ እግር ኳስ የሚሆን ጡንቻ የለውም ብለው አባረሩት። ይሄ ውድቅ መደረግ ሉካን አላስቆመውም። ይልቁንም ጠንክሮ በመስራት ወደ ዲናሞ ዛግሬብ አመራ። በዚያም ቢሆን ግን ጥንካሬውን ለመፈተን ወደ ቦስኒያ ሊግ ተላከ። በዚያ ሸካራ ሊግ ውስጥ የዓመቱ ኮከብ በመሆን ማንነቱን ገለጠ። ወደ እንግሊዝ ፕሪሚየር ሊግ ሲያመራም ብዙዎች ይህ ቀጭን ልጅ በጠንካራው የእንግሊዝ ሊግ አይተርፍም አሉ። እሱ ግን በብልህነቱና በኳስ ቁጥጥሩ መላው እንግሊዝን አስደመመ። በ2012 ታዲያ ወደ ሪያል ማድሪድ ሲዛወር መጀመሪያ ላይ አልተሳካለትም ነበር። ደጋፊዎቹ ደወርስ ሳይኒንግ መጥፎ ዝውውር ሲሉ ተችተውት ነበር። ነገር ግን እጅ መስጠትን አልወደደም። ቀስ በቀስ የሪያል ማድሪድ ሞተርም ሆነ 6 የቻምፒየንስ ሊግ ዋንጫዎችን በማንሳት ታሪኩን አስመዘገበ። እንዲና እንዲህ እያለ ሉካ ሞድሪች ያችን ትንሽዬ ሀገር ክሮሺያን መርቶ እስከ ዓለም ዋንጫ ፍጻሜ ያደረሳት። በዚያው ዓመት የሜሲና የሮናልዶን የ10 ዓመት የበላይነት ሰብሮ ባላንዶር አሸናፊ ሆነ። ሽልማቱን ሲቀበል ታዲያ እንዲህ ሲል ተናገረ። ይሄ ሽልማት በእኔ ላይ ተስፋ ላልቆረጡ ሁሉ ነው። አያቴ በሕይወት ቢኖር ኖሮ በዚህ ስኬቴ ኩራት ይሰማው ነበር ሲል በእንባና በሐዘን ተናገረ። የሉካ ሞድሪች ታሪክ የሚያስተምረን አንድ ነገር አለ። ሁኔታዎች ካንተ በላይ ጠንካራ ሊሆኑ ይችላሉ። ሰዎች አትችልም ሊሉህም ይችላሉ። ነገር ግን ያንተ ስራ አልችልም የሚሉትን ሰዎች ዝም ማሰኘት ሳይሆን ያንተን ህልም እውን ለማድረግ በየቀኑ መጋደል ነው። ሉካ ከእንጨት የተሰራ የሺንጋርድ ወይም መጋጫ አድርጎ ተነስቶ ዓለምን የገዛ እንቁ ተጫዋች ለመሆን በቅቷል። እንግዲህ ሰዎች ዛሬ ካለህበት ለመነሳት ምን እየጠበክ ነው ብለው ሊጠይቁህ ይችላሉ። ሁልጊዜ የሉካ ሞድሪችንና ተያያዥ ታሪኮችን ስታመላልስ፣ በዓይነ ህሊናህ ስታመዛዝን ገና ያልጀመርካቸውና ያልሄድክባቸው ቻሌንጆች ወይም እንቅፋቶች እንዳሉ ትረዳለህ። ሉካ በልጅነቱ እግር ኳስ ሲጀምር የቤተሰቡ ትክክለኛ የኳስ ጥቅም የሚገዛበት አቅም አልነበራቸውም። በወቅቱ አባቱ ከእንጨት ጠርቦ የሰጠውን ሺንጋርድ ወይም መጋጫ አድርጎም ይጫወት ነበር። ይሄ የሚያሳየው ታዲያ ስኬት በትጥቅና በምቾት ብቻ ሳይሆን በውስጥ ፍላጎት እንደሚሳካም ነው።
ከዛ ቀጥሎ በደረሰበት ፈተና በቦስኒያ ሊግ የነበረውም ቀላል የሚባል አልነበረም። ሞድሪች ገና ወጣት ሳለ በውሰት ወደ ቦስኒያ ሊግ ሲያመራ የሊግ በወቅቱ በአውሮፓ እጅግ ሸካራና አካላዊ ጥንካሬን የሚጠይቅም ነበረ። ሉካ ግን በዚያ በረባሶ ተጫዋች መሃል ሆኖ ድንቅ ብቃቱን አሳይቶ የሊጉ ኮከብም ተባለ። በቦስኒያ ሊግ መጫወት የቻለ ሰው በማንኛውም ቦታ መጫወት ይችላል የሚል ዝነኛ አባባልም አለው። ከዛም አልፎ በሪያል ማድሪድ ክፉ አጀማመር ገጠመው። አሁን የሪያል ማድሪድ ንጉስ ቢሆንም መጀመሪያ ግን ወደ ክለቡ ሲመጣ ብዙ ተቃውሞን አሳልፏል። በ2012 ማርካ የተባለው ጋዜጣ ባካሄደው የህዝብ አስተያየት ያመጡ መጥፎ ዝውውር ተብሎም ተመርጦ ነበር። ሉካ ግን በትዕግስትና በስራ ውጤቱን ቀይሮ የክለቡ ታሪክ ውስጥ ትልቁን ስፍራ ተቆናጠጠ። በ38 ዓመቱ አሁንም በከፍተኛ ብቃት ላይ እየተጫወተ ነው። ብዙ ተጫዋቾች በ32 እና በ33 ዓመታቸው ጡረታ ሲወጡ ይታያል። ሉካ ግን አሁንም በከፍተኛው የአውሮፓ መድረክ እየተጫወተ ይገኛል። ይሄ ሆነው በፕሮፌሽናሊዝሙና ሰውነትን በሚጠብቅበት የተለየ መንገዱ ነው። ይህም ለወጣቶች እድሜ ቁጥር ብቻ ነው የሚል ትልቅ ትምህርትን ሰጥቷል። እንግዲህ በዚህ ሁሉ ታሪክ ውስጥ የትዕግስትን የጽናትንና የትህትናን ዋጋዎች በሰፊው እንረዳበታለን። ትዕግስቱ መጀመሪያ ላይ መጥፎ ዝውውር ተብሎ አሁን ቶፕ ሌጀንድ የሆነበትን ጥበብ ያሳየበት ነው። ጽናቱ ደግሞ እንጨትን ታጥቆ ተጫውቶ ዛሬ የዓለምን ወርቅ ባላንዶርን የጨበጠ እግር ኳሰኛ መሆኑ ነው። ሌላው ብዙዎች የሚደነቁበትና የሉካ ሞድሪች ልዩ ባህሪ የሚባለው ደግሞ ትህትና ነው። በሚሊዮን የሚቆጠር ደሞዝ ቢኖረው አሁንም ያን በጦርነት ያለፈ ታሪኩንና ቤተሰቡን ዘንግቶ አያውቅም። እንግዲህ ከዚህ ሁሉ ብዙ ቁም ነገሮችን ወደ ዓለም መድረክ ያስተዋወቀው ይህ ሉካ ሞድሪች አነቃቂና አሰቃቂ ሲሉ በሁለት ዘርፍ ይገልጹታል። በጦርነት ውስጥ ያለፈው ልጅነት፣ በስደተኝነት ውስጥ ያለፈው ህይወት፣ ንቀቱና በሌሎች ሰዎች ያለመቀበል ስሜት ከዛ ሁሉ አልፎ የት ደረሰ ከተባለ የስኬት ማማ ላይ። ሉካ ሞድሪች የተወለደው በቀድሞ ዩጎዝላቪያ የአሁኗ ክሮሺያ ሲሆን ገና በ6 ዓመቱ የክሮሺያ የነጻነት ጦርነት ሲፈነዳ ቤተሰቡ በእርሻ ስራ የሚተዳደር ምስኪን ነበሩ። ሉካ የሚወደው አያቱን ጨምሮ በጦርነቱ ሲገደሉ በዓይኑ አይቷል። ቤታቸው ሲቃጠል ዳር ሆኖ ሞቋል። ቤተሰቡ በስደት ሲተራመስ ህይወታቸውንም ለማዳን ወደ ዛዳር ከተማ ሲሰደዱ ለዓመታት ሆቴል ኮሌቫሬ በተባለ መጠለያ ውስጥ ሲኖሩ በዚያ አስቸጋሪ ጊዜ ውስጥም ቢሆን ሉካ በሆቴሉ ፓርኪንግ ውስጥ በተቃደዱ ጫማዎች ኳስ መጫወቱን ሳያቆም በዙሪያው የቦምብ ድምጽና ጩኸት እያጓራ ትኩረቱን ኳሱ ላይ አድርጎ የዛሬውን ህይወት ሰርቶታል። ከዛም አልፎ ንቀት ሲደርስበት በሌሎች ሰዎች ዘንድ አለመቀበልና መገፋቱ ሲበረታ ሉካ ወደ እግር ኳስ ክለቦች ለመግባት ብዙ ሞክሮ አትችልም ይሉት ነበር። በተለይ የወደደው ሃጅዱክ ስፕሊት የተባለው ክለብ በጣም ደካማና አነስተኛ ሰውነት ስላለህ ለኳስ አትሆንም በሚል ውድቅ አድርገውት ነበር። ይሄ ንቀት ግን ተስፋ እንዲቆርጥ አላደረገውም። ይልቁንም ጠንክሮ እንዲሰራ ሞተር ሆነው እንጂ። ይህን ሁሉ ታሪክ ያለፈው ሉካ በዲናሞ ዛግሬቭ በኩል አልፎ ወደ ቶተንሃም በመቀጠል ወደ ዓለም ታላቁ ኃያል ክለብ ሪያል ማድሪድ አመራ። በ2018 ታዲያ ክሮሺያ ለዓለም ዋንጫ ፍጻሜ ከማድረሱም በላይ ለ10 ዓመታት በሜሲና ሮናልዶ ተይዞ የነበረውን የባላንዶር ክብር በመውሰድ የዓለም ምርጡ ተጫዋች ተባለ። እንግዲህ ከዚህ እንደማጠቃለያ የምንረዳው መልእክት የሰውነትህ መጠን ወይም ያለህበት አስቸጋሪ ሁኔታ ነገህ ላይ አይወስነውም። ዓለም አትችልም ቢልህ አንተ ግን ችሎታና ትጋትህ እንዲናገሩ አድርግ። ይሄ የሉካ ሞድሪች የሁል ጊዜ ንግግሩ ነው። ክቡራትና ክቡራን
በዛሬው በሉካ ሞድሪች አስቸጋሪ ልጅነት ባለፈበት የፕሮፌሽናል ቻሌንጆችና ሌሎች መሰረታዊ የሰው ህይወትን ሊያጋጥሙ የሚችሉ ቋሚ ችግሮችን የዳሰስንበት ይህ ፕሮግራማችን እዚህ ላይ ያበቃል። አብራችሁን ስለነበራችሁ እያመሰገንን በሚቀጥለው አስተማሪ ታሪክ እስከምንገናኝ ሰናይ ጊዜ እየተመኘን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ አድርጉ። መልካም ቆይታ ይሁንላችሁ።